ሰላም ተመልካቾቼ እንደምን አላችሁ እንደምን ቆያችሁ በዚህ ቪዲዮ አንድ ጥያቄ ከ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና እንሰራለን እንደምታውቁት አፕቲቲዩድ ሁለት አይነት ጥያቄዎች አሉት አንደኛው እንግሊዘኛ ፓርት ሲሆን ሁለተኛው ደግሞ ማቴማቲክስ ወይም ሂሳብ ፓርት ነው ሶ ከሂሳብ ፓርት የመጀመሪያውን ጥያቄ እንሰራለን በዚህ ቪዲዮ ስለዚህ እስከ መጨረሻው ተከታተሉኝ መጨረሻ ላይም ሐሳብ አስተያየታችሁን ኮሜንት ቦክስ ላይ ጻፉልኝ አዲስ ከሆናችሁ ደግሞ ፎሎ በማድረግ ቤተሰቡ ነው ኦኬ 36 ላይ እንደምታዩት if today is Monday then what is the day after 57 days starting from today ኦኬ ምርጫ ነው ምን ይያለን ነው ዛሬ ሰኞ ቢሆን የዛሬ 57 ቀን ከዛሬ ጀምሮ 57ኛ ቀን ማን ነው የሚሆነው ሶ እዚህ ጋር ለምሳሌ ቀኖቹን እንጻፍ Monday Tuesday Wednesday Thursday Friday Saturday and Sunday እንደዚህ ብንጽፍ ዛሬ የመጀመሪያ ቀን first starting from today ከዛሬ ጀምራችሁ ነው የሚለውና 57ኛን መቁጠር ነው ስለዚህ just በአንድ ሳምንት ውስጥ 7 ቀኖች አሉ ስለዚህ 57ኛ ቀን ከሰኞ ጀምሮን ብንቆጥር የትኛው ይሆናል የሚለው መቁጠር ነው ሶ ሰኞ 1 2 3 4 5 6 7 እንደገና ወደ ሰኞ እንመጣለን 2 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 ማለት ነው 57 ማላይ ነው የሚያልፈው ማንዴ ወይም ሰኞ ላይ ነው የሚያልፈው ማለት ነው ስለዚህ በቀላሉ ሄደን ምርጫችን ላይ እናያለን ማንዴ ዲ ላይ እናገኛለን መልሳችን ዲ ይሆናል ስለተከታተላችሁ ያመሰግናለሁ ማንኛውም ሐሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ Thank you